በጸሎት ሰዓት ግዴታ ቆመን መጸለይ ያለብን ወይ የሚለው መረጃ እንመለከታለን። መረጃውን ለሌሎችም እንዲዳረስ እንደ ልማዳችሁ ኮፒ ሊንክ እና ሪፖስት ማድረጋችሁን አትርሱ። ላይክ በማድረግ ጀምሩ። እንግዲህ በመጽሐፈ ፍትሐ ነገሥት ስለ ጸሎት የተናገረበት አንቀጹ ላይ ገጽ 142 ላይ ለጸሎት መቆም እንዳለብን በማለዳ ዳዊት በማለዳ በፊትህ እቆማለሁ ለጸሎት ብሏልና መቆም እንዳለብን ይናገራል፣ እንደ ስርዓት ማለት ነው። ነገር ግን መጽሐፍ ቅዱስስ ምን ይላል? እንደ ስርዓት ይሄኛው ከክብር አንጻር ከፍቅርም አንጻር ሰውነትን መስዋዕትም ከማድረግ አንጻር ቆመን እንድንጸልይ ስርዓቱ ቢቀመጥም መጽሐፍ ቅዱሱ ግን ምን ይላል የሚለውን ነገር እንመልከት እስኪ። ጸሎት ስንጸልይ መቆም እና መጸለይ እንችላለን። ይህንንም ማርቆስ ምዕራፍ 11 ላይ ማየት እንችላለን ማለት ነው። ከቁጥር 25 ጀምሮ ማለት ነው ቆመን ለመጸለይ። እንዲሁም ደግሞ ቁጭ ብለን መጸለይም እንችላለን። ቁጭ ብለን ስንጸልይ አባቶቻችንም በቤተ ክርስቲያን ፍትሐት ሲፈቱ ሌሎች አገልግሎቶችም ሲያገለግሉ ቁጭ ብለው የሚጸልዩበት ስርዓት አለ ማለት ነው። ይህንን ደግሞ መጽሐፈ ነህምያ ምዕራፍ 1 ላይ እናገኘዋለን። እንዲሁም ደግሞ እየተንቀሳቀስን እንጸልይ ወይ ብለን ካልም ደግሞ እንችላለን። ሁለተኛ ነገሥት ምዕራፍ 4 ላይ የተቀመጠ ነገር አለ። ይሄንንም መገንዘብ እንችላለን። አይ ተደፍቼ ነው ምጸልየው በፊቴ ተደፍቼ ብለን ካሰብንም ደግሞ ኦሪት ዘጸአት ምዕራፍ 34 ላይ ሙሴ ተደፍቶ በእግዚአብሔር ፊት እንደጸለየውም ደግሞ መጸለይ እንችላለን። አይ እንደሱም አይሆንም ተንበርክኬ ይሻላል ብለን ካልን ደግሞ አራያ የሆነን ጌታችን መድኃኒታችን ኢየሱስ ክርስቶስን አራያ አድርገን ሉቃስ ምዕራፍ 22 ላይ ባለው ስርዓት መሰረት ተደፍተን መጸለይ ወይም ደግሞ ተንበርክከን መጸለይ እንችላለን። አይ ይሄም አይሆንም እጅን ዘርግቼ ነው ብለን ካለ ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 8 ላይ ደግሞ በተቀመጠልን መሰረት ደግሞ እጃችንን ከፍ አድርገን መጸለይ እንችላለን። ይህ ማለት ለምንድን ነው ሲባል ዋናው ዓላማ የኛ ዓላማችን ምንድነው? እንድንጸልይ ነው እግዚአብሔር የሚፈልገው። በምንም መልኩ ይሁን ግን ጸልየናል ወይ? እግዚአብሔርን አስበነዋል ወይ? ፈቃዱን አውቀናል ወይ? ምስጋናችንን አቅርበናል ወይ ነው። ተኝተንም መጸለይ እንችላለን። በነገራችን ላይ በህመም በደዌ ልንያዝ እንችላለን። ከአቅም በላይ በሆነ መቀመጥ በማንችልበት ሁኔታ ውስጥ ልንሆን እንችላለን። ተኝተንም ልንጸልይ እንችላለን። ይህንንም አባቶቻችን ቅዱሳን በመጽሐፈ መነኮሳት ላይ እንደተጻፈው አድርገውታል። ዕድሜ ልካቸውን እኔ ተኝቼ ነው ምጸልየው ብለው ጸልየው እዛው የድንጋይ መጨላያቸው ላይ በቅሎባቸው መሬት እስኪመስሉ ድረስ ጸልየው በቅድስና ያለፉ ብዙ አባቶቻችን እንዳሉ የቤተ ክርስቲያን መጻሕፍት ያስተምሩናልና ዋናው ዓላማ ምንድነው ካልን መጸለይ ነው። ስለዚህ በምንም መልኩ ይሁን ሳንጸልይ እንዳናድር እንዳንውል ያስፈልጋል ማለት ነው።